ረሱሉ ዓለይሂ ሰላቱ ወሰላም አላህ የተሟላ ስብዕና ሰጣቸው። ለሰው ልጆች ሁሉ የሚመኙትን እሳቸው ላይ ያደረገና ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና መከተል ለፈለገ የተሟላ ሞዴል ተምሳሌት በመልእክተኛው አድርገናል አላህ። ሁሉንም እሳቸው ውስጥ ታገኘዋለህ። ስለ ነብዩ አለይሂ ሰላቱ ወሰላም ስለ አንድ የህይወት ገጻቸው አውርተህ እሳቸውን መግለጽ አትችልም። ፈላስፎቹ እንደሚሉት ሙስሊም ያልሆኑት ስለ ነብዩ አለይሂ ሰላቱ ወሰላም የትኛውን ብንናገር ነው እሳቸውን የሚገልጻቸው? አትችልም። ሁሉንም እሳቸው ጋር የተለያዩ የዓለም ዕውቅ ሰዎች ያሳኩት ስኬት ተደምሮ እሳቸው ጋር ታገኘዋለህ። ከቤተሰብ ስትጀምር ምርጥ አባት ምርጥ ባል ነበሩ። በሚስቶቻቸው ዘንድ የተከበሩ የተፈቀሩ ምርጥ ባል ኸይሩኩም ሊአህሊ ከናንተ ውስጥ ምርጡ ማለት ለባለቤቱ ለቤተሰቡ ጥሩ የሆነው ወአነ ኸይሩኩም ሊአህሊ እኔም ለቤተሰቤ ከናንተ በላይ ምርጡ ነኝ ይላል። ደግ ባል ነበሩ። ተጫዋች፣ አጋዥ፣ አዛኝ፣ ስተት ሲያዩ የሚያልፉ ምርጥ ባል ነበሩ ነብዩ አለይሂ ሰላቱ ወሰላም። ምርጥ አባትም ነበሩ። ሴት ልጃቸው ፋጢማ ረዲየላሁ ተዓላ አንሃ ስትመጣ ከወንበራቸው ብድግ ብለው መርሐበን ብብነቲ ውዷ ልጄ እንኳን መጣሽ ብለው ቦታቸው ላይ ያስቀምጧት ነበር። ልብ በሉ፣ ሴት ልጃቸው በዛን የአረቢያን ትውልድ ሴት ልጅ የተተወችበት የተተፋችበት ሴት ልጅ መውለድ እንደ እኩይ ነገር በሚታይበት ማህበረሰብ ውስጥ ነው የሚያረጉት። አንዳቸው ቀብር ይቆፍርና ጉድጓድ ላይ ነው የምትወልደው። ሴት ከሆነች እዛው ይደፍኗታል። ወንድ ከሆነ ይዘውት ይመለሱ ነበር ያ ማህበረሰብ። አላህ ቁርአን አውርዶን ያረመው ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። እቺ ወርቅ ሕፃን ልጅ የውመል ቂያማ ቀስቅሰን ስንጠይቃት በምን ወንጀል እንደተቀበረች ዛቻ ወረዳል። ነብዩም በህይወታቸው ተገበሩት። ሴት ልጃቸው ስትመጣ ቆመው ያስቀምጧት ነበር። መርሐበን ብብነቲ ውዷ ልጅ እንኳን መጣሽ። እንዲህ አይነት አባት ዓለም ውስጥ አለ? ልጅን መሳም ያስተማሩት እኮ ለዛ ትውልድ እሳቸው ናቸው። ልጅን መሳም የአባወራነትን ክብር ያወርዳል ብሎ የሚያስብ ማህበረሰብ ነው ነበር። አይደለም ሴት ልጅ ወኢዛ ቡሽራ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدثه في التراب ከነ ውርደት ያዛት ወይስ ቀብሯት ይገላገል? እዛ ጨለማ ማህበረሰብ ውስጥ ሴት ልጅ ቆመው የሚያስቀምጡ የኛው ነብይ ነበሩ። ምርጥ አባት፣ ምርጥ ጎረቤት። ወላሂ ላ ዩእሚን አንዳችሁ አላመንም እሱ ጠግቦ ጎረቤቱ ተርቦ ያደረ ብለው የጉርብትና መብት ከፍ ያደረጉ የኛው ነብይ። ምርጥ ጎረቤት። እሳቸውን መጎራበት መታደል ነበር። ከእሳቸው በኋላ የመጣውንም ትውልድ የእሳቸውን ፈለግ የያዘውን መጎራበት ጸጋ ነበር። ቤት ሲሸጥ አንድ አካባቢ ሙስሊሞች ከበዙበት ዋጋው ይጨምር ነበር ድሮ። ለምን? ሰላም የሚሰማህ ጎረቤት ነው ያለ፣ የሚያካፍል ጎረቤት ነው ያለ። ሙስሊም ይሁን ክርስቲያን ይሁን ጎረቤት ለሁሉም ልታግዛቸው፣ ልታካፍላቸው፣ ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም። አንዴ የአብዱላህ ኢብኑ ሙባረክ ጎረቤት ቤቱን ሊሸጥ ተነሳ። የአካባቢው ቤት የሚሸጠው 100,000 ብር ነው። እሱ 200,000 ብር አለ። ደላሎች ጠየቁት፣ ምን ነው 100,000 ብር ጨመርክ አሉት። የምሸጥላችሁ እኮ ጎረቤቴን አብሬ አብዱላህ ኢብኑ ሙባረክ ነው አላቸው። ደግ ጎረቤት፣ አካፍሎ የሚያድር ጎረቤት። የሙስሊም ጎረቤት ለመሆን ዋጋ ይጨምር ነበር የመሬት ግዢ ላይ። ምርጥ ጎረቤት ነበሩ ነብዩ አለይሂ ሰላቱ ወሰላም። ለማህበረሰቡ ደግነትን ያስተማሩ ቅን አመራር ነበሩ። ላ ዩእሚኑ አሐዱኩም አንዳችሁ እኮ አላመንም ለራሱም የወደውን ለወንድሙ እስካልወደደ ድረስ። ይሄ ማህበረሰቡ የተገነባበት ሰልፍለስ ራስ ተኮር ያልሆነ የህይወት ዘይቤ። አሁን ለኛ ማንፈልገውን መኪና ለሰው ኪሎሜትሩን ቀንሰን ስንፈልግ ስፔሩን ገልብጠን እንሸጣለን። ብራንድ ያልሆነውን ብራንድ እንላለን። ለራስህ ትወደዋለህ ገልብጦ ቢሰጥህ። ፌክ ምርት ቢሰጥህ ትስማማለህ? አትስማማ።
እዛ ነው ረሱሉ አንዳችሁ አላመነም ማለት ኢማኑ ሙሉ አይደለም ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ ለራሱ ቢፈልገው ለሌላው እስካልተመኘ ድረስ ገበያ ላይ ወጥቶ አንዴ ምግብ ቀርንትን ሚሸጥ አትክልት አለ ቀምህ ስንዴ መሰለኝ ቀርቧል ረሱሉ ገበያውን ሲከታተሉ እጃቸውን ከተቱ ከውስጥ እርጥብ አገኙ ምንድነው ያሉት አሳበቱ ሰማ ዝናብ አግኝቶት ነው አላቸው ታዲያ ለምን ከላይ አላደረከውም የሚገዙት ሰዎች እንዲያዩ አሉት ዝም አለ ደነገጠ قال من غش فليس منا ያታለለ ያጭበረበረ የሸወደ ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም ስራው ትርፉን ታገኘዋለህ በረካውን ግን አታገኝ ሰው ይመስለዋል አረ ቢዝነሱ እንዲካላርክ አይሰራም ይላል ሰዓት ነው ይዘህ የምትመጣው ለልጆችህ በሽታ ለትዳርህ ጸር ለህይወትህ ጤንነት መታታበት ሪዝቅ ይገባል ቁጥሩ በረካው ግን ነው የዘመናችን የንግድ ሳይንስ የተቋጨበት አማና ላይ ካመንከው ቢሊዮኖቹ ያለ ቼክ ይንቀሳቀስ ምርጥ የማህበረሰብ ገንቢ ነበሩ ነብዩ አለይሂ ሰላቱ ወሰለም ምርጥ ዳኛ ነበሩ ማህበረሰቡ ውስጥ አያዳሉም ለዘራቸው ለቤተሰባቸው ፋጢማ ልጄ ብትሰርቅ እርምጃ ወስዳለሁ ሚሉ ነብይ ነበሩ ሰለላሁ ዐለይሂ ወሰለም ምርጥ የጦር ሜዳ ጀግና ነበሩ ነብዩ አለይሂ ሰላቱ ወሰለም وإذ غدوت من أهلك تبوئ المؤمنين مقاعد للقتال بدر ጦርነት ወርደው ከፊት ተሰልፈው ጀነራሎችን ቦታ ቦታ የሚሰጡ ምርጥ ጀነራል ነበሩ ነብዩ አለይሂ ሰላቱ ወሰለም